የመንፈስ ቅዱስ ትልቁ ተግባር በአማኝ ሕይወት ውስጥ መጽሐፍ ቅዱስ እንደሚነግረን ከሆነ በተለይ ዮሐንስ ወንጌል ምዕራፍ 14 ከቁጥር 15 ጀምሮ ያለውን የእግዚአብሔርን ቃል ስንመለከት ምን ይላል? ብትወዱኝ ትእዛዜን ጠብቁ፣ እኔም አባቴን እለምናለሁ ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል ይላል። ተመልከቱ፣ ብትወዱኝ ትእዛዜን ቃሌን ጠብቁ፣ እኔም አባቴን አብን እለምናለሁ ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል ብሎ ነው የተናገረው። ይህን የተናገረው ጌታችን ኢየሱስ ክርስቶስ ምድር ላይ በነበረበት ሰዓት ላይ ነው። የምትወዱኝ ከሆነ ቃሌን ጠብቁ፣ ትእዛዜን ጠብቁ፣ እኔ አባቴን አብን እጠይቃለሁ እለምናለሁ፣ እርሱም ደግሞ ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል። ለዘላለም በሳምንት 2 ጊዜ አይደለም፣ ቸርች ስንሄድ አይደለም፣ ጾም ጸሎት ስንገባ አይደለም፣ ነገር ግን ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል ብሎ ሲናገር እንመለከታልና እዚህ ቦታ ላይ ማተኮር የፈለግኩት ቅድም በርዕሱ እንደተናገርኳችሁ የመንፈስ ቅዱስ ትልቁ ተግባር በአማኝ ሕይወት ውስጥ በክርስቲያኖች ሕይወት ውስጥ ትልቁ ተግባር ምንድነው ሲባል ማጽናናት ነው። አያችሁ፣ ለዚህ ነው ጌታም ብትወዱኝ እኔም የምትወዱኝ ከሆነ ትእዛዜን ጠብቋልና እኔ አባቴን እለምናለሁ ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ፣ ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ፣ ሌላ አጽናኝ። አያችሁ፣ መንፈስ ቅዱስ ምንድነው በአማኝ ሕይወት ውስጥ ስንል ሌላ አጽናኝ ነው። አሎስ ጳራቅሊጦስ ይላል የግሪኩ ቃል። አሎስ ጳራቅሊጦስ ማለት ምንድነው? ተመሳሳይ ነገር ግን ሌላ አጽናኝ ማለት ነው። the same kind of another comforter። ሌላ አጽናኝ ስል ጌታ ኢየሱስ ክርስቶስ እኔን የሚመስል እኔ ላደርግላችሁ የሚችለውን ነገር ሁሉ የሚያደርግ ከኔ ልታገኙ የሚገባችሁ ነገር ሁሉ መስጠት የሚችል ነገር ግን ሌላ ፐርሰን እያለ ነው እዚህ ቦታ ላይ ማለት ነው። ብትወዱኝ ትእዛዜን ጠብቁ፣ እኔ አብን እለምናለሁ አባቴን እለምናለሁ ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ። ተመልከቱ፣ ለዘላለም ከእናንተ ጋር። ያ ማለት አንድ ሰው ጌታ ኢየሱስ ክርስቶስን በመቀበል ዳግመኛ ከተወለደ በኋላ መንፈስ ቅዱስ ወደ እርሱ ለመኖር ሲመጣ ለዘላለም እርሱ ውስጥ ለዘላለም ከእርሱ ጋር ሊኖር ነው የመጣው ማለት ነው። ምክንያቱም እዚህ ቦታ ላይ ነው ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ የሚኖር መንፈስ ቅዱስ ወደኛ ሕይወት የመጣው ለመኖር ነው። ነዋሪ ሆኖ ነው ወገኖቼ። ቪዚት ሊያደርጋል ሊጎበኘን አይደለም፣ ሊያነቃቃን አይደለም። መንፈስ ቅዱስ ወደኛ የመጣው ሊኖር ነው። ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣቸዋል አለና ተመልከቱ፣ እርሱም አለ ዓለም የማያየው ዓለም የማያውቀው ዓለም ሊቀበለው የማይቻለው የእውነት መንፈስ ነው ብሎ ጌታችን ሲናገር እንመለከታለን ወገኖቼ። ዓለም አያየውም አለ። አንደኛ አያውቀውም፣ ሊቀበለውም አይቻለውም። ኦ ሃሌሉያ! ዓለም የማያየው ዓለም የማያውቀው ዓለም ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን በእናንተ ዘንድ ስለሚሆን በውስጣችሁ ስለሚኖር እናንተ ታውቁታላችሁ አለ ጌታ ኢየሱስ። ተመልከቱ፣ ዓለም ብሎ መጽሐፍ ቅዱስ እዚህ ቦታ ላይ የሚያወራው ክርስቶስ ኢየሱስን ያልተቀበሉ ክራይስትን ሪጀክት እያደረጉ በማወቅም ባለማወቅ በመስማት ባለመስማት ክርስቶስን ያልተቀበሉ ሰዎችን ዓለም ብሎ ይጠራል መጽሐፍ ቅዱስ ማለት ነው ወገኖቼ። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ላይ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ፣ በዓለም ነበረ፣ ዓለሙን በእርሱ ሆነ፣ ዓለሙ አላወቀውም ይላል። ተመልከቱ፣ ዓለሙ አላወቀውም። ስለዚህ ዓለም ብሎ የሚያወራው ሰዎችን ነው እዚህ ቦታ ላይ ማለት ነው። ሰው መጽሐፍ ቅዱስ ዓለም የሚለውን በተለያየ መንገድ ሊገልጽ ይችላል፣ ግን እዚህ ቦታ ላይ ዓለም ብሎ እያወራ ያለው ሰዎችን ነው። ዓለምም አላወቀውም ይላል፣ ሊቀበለውም ፈቃደኛ አልሆንም፣ የእርሱ ወደ ሆኑት መጣ፣ የገዛ ወገኖችም አልተቀበሉትም እያለ ያወራል ክርስቶስን ማለት ነው። እዚህ ቦታ ላይ ጌታ ኢየሱስ ክርስቶስ ስለ አጽናኙ የሚያወራበት ቦታ ላይ ዓለም አያየውም አያውቀውም፣ ሊቀበለውም አይቻለውም አለ። ነገር ግን እናንተ ታውቁታላችሁ። ለምን ሲባል በእናንተ ውስጥ ነው የሚኖረው አለ።
አያችሁ መንፈስ ቅዱስ በአንድ አማኝ ሕይወት ውስጥ ትልቁ ተግባራት ወይም ተግባር ምን ነው ሲባል ማጽናናት ነው፣ ኮምፎርት ማድረግ ነው ወገኖቼ። አያችሁ ብዙ ሰዎች መንፈስ ቅዱስ ወቀሰኝ ይላሉ። በጣም ብዙ ክርስቲያኖች ብዙ አማኝ ማለት ነው። ግን አንድ ቦታ ላይ መንፈስ ቅዱስ አማኝን እንደሚወቅስ የእግዚአብሔር ቃል አያወራም አዲስ ኪዳን ላይ ማለት ነው። አንድ ቦታ ላይ ልታሳኙ አትችሉም። ከማቴዎስ መጽሐፍ እስከ ራዕይ ድረስ መንፈስ ቅዱስ እንደሚወቅስ የተጻፈ አንድም ጥቅስ አታሳዩም፣ መጽሐፍ ቅዱስ ላይ የለም። ግን ጌታ ኢየሱስ ክርስቶስ እዚህ ቦታ ላይ ሲጠቅስ ብትወዱኝ ትእዛዜን ጠብቁ፣ እኔ አብን ለምናለሁ አባቴን ለምናለሁ ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል። ሌላ አጽናኝ። አያችሁ ኮምፎርተር ይላል እንጂ ኮንቪክተር አይልም፣ የሚወቅስ አይልም፣ የሚኮንን አይልም። ምን የሚያደርግ ይላል? ኮምፎርት የሚያደርግ የሚያጽናና። ስለዚህ መንፈስ ቅዱስ በአማኝ ሕይወት ውስጥ ትልቁ ተግባር ትልቁ ስራ ምንድነው ሲባል ኮምፎርት ማድረግ ነው፣ ማጽናናት ነው ወገኖቼ። አያችሁ ዓለም ያጣው ዓለም ሊገለገልበት የማይችለው ዓለም ሊጠቅም የማይችለው ዓለም ጋር የሌለ ግን አማኞች ጋር ብቻ ያለ በክርስቶስ ኢየሱስ አምኖ ዳግመኛ በተወለዱ በእግዚአብሔር ልጆች ጋር ብቻ ያለ ፐርሰን ነው መንፈስ ቅዱስ አሁን በዚህ ሰዓት ማለት ነው። ስለዚህ ለዚህ ነው ብትወዱኝ ትእዛዜን ጠብቁ፣ እኔ አባቴን እለምናለሁ ለዘላለም። በደንብ ልብ በሉ፣ ለዘላለም። አያችሁ ጾም ጸሎት ስንገባ አይደለም፣ ቸርች ስንሄድ አይደለም፣ የሆነ መንፈሳዊ አክቲቪቲ ስናደርግ አይደለም። ነገር ግን መንፈስ ቅዱስ ለዘላለም በአማኝ ውስጥ ሊኖር ነው የመጣው ማለት ነው። ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ፣ ለዘላለም ከእናንተ ጋር የሚኖር። አያችሁ መንፈስ ቅዱስ ወደ አንተ ሲመጣ ወደ አንቺ ሲመጣ ክርስቶስን በምትቀበልበት ሰዓት ላይ ወደ አንተ ሲመጣ ለዘላለም ነዋሪ ሆኖ ነው የመጣው። ሊያነቃቃን ብቻ አይደለም፣ በልሳን ሊያስጸልየን ብቻ አይደለም፣ ትንቢት እንድናገር ብቻ አይደለም። መንፈስ ቅዱስ በእኛ ውስጥ የመጣው እኛ ጋር የመጣው ለዘላለም ከእኛ ጋር ሊኖር ነው። ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ። ለዘላለም ከተቀበላችሁበት ቅጽበት ጀምሮ በሳምንት 7 ቀን፣ በቀን 24 ሰዓት፣ በሳምንት 7 ቀን፣ በወር 30 ቀን፣ በአመት 365-66 ቀን መንፈስ ቅዱስ ሁልጊዜ በእናንተ ውስጥ ነው የሚኖረው ማለት ነው። ክርስቶስን በመቀበል ዳግመኛ ከተወለዳችሁ ሆሊ ስፒሪት ለዘላለም በዛ ፐርሰን ውስጥ በዛ አማኝ ውስጥ ለዘላለም ሊኖር ነው የመጣው ማለት ነው። ለዚህ ነው ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል፣ እሱም ዓለም የማያየው የማያውቀው ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን አለ ተመልከቱ እዚህ ቦታ ላይ ነገር ግን እናንተ ታውቁታላችኋል። ለምን ሲባል በውስጣችሁ ነው የሚኖረው አለ ጌታ ኢየሱስ። ዓለም አያየውም፣ ዓለም አያውቀውም፣ ዓለም ሊቀበለው አይቻለውም። ነገር ግን እናንተ ታውቁታላችሁ። እናንተም አታውቁም አላለም ጌታ፣ ታውቁታላችሁ አለ። ዋይ ለምንድን ነው የምናውቀው ሲባል በእናንተ ውስጥ ነው የሚኖረው አለ ወገኖቼ። ማሊግራሃስታ ለቭራዲያ ለቭራሃስታ ሃሌሉያ። አያችሁ ሳምበዲ ጋር የሌለ ዓለም ጋር የሌለ አያችሁ። ቅድም እንዳልኳቸው ዓለም ብሎ መጽሐፍ ቅዱስ ቦታ ላይ የሚያወራው ክርስቶስን ያልተቀበሉ ሰዎችን ነው። በአንድም በሌላ መንገድ ክራይስትን ያልተቀበሉ ክርስቶስን ያላወቁ ዳግመኛ ያልተወለዱ የእግዚአብሔር ልጅ ያልሆኑ በክርስቶስ ኢየሱስ አምነው በደሙ ያልጸደቁ ሰዎችን ዓለም ብሎ ይጠራቸዋል። ስለዚህ ዓለም አያየውም፣ ዓለም አያውቀውም፣ ሊቀበለውም ኢምፖሲብል አለ፣ አይቻለውም አለ። እናንተ ግን ታውቁታላችሁ። እናንተ ግን ዋው ታስታውሳላችሁ። ዮሐንስ ወንጌል ምዕራፍ 1 ላይ እግዚአብሔር ቃል ሲናገር የእርሱ ወደ ሆኑት መጣ የገዛ ወገኖቹም አልተቀበሉትም ይልና ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። እነርሱም ከእግዚአብሔር ተወለዱ። የተቀበሉት በስሙ የሚያምኑት ክራይስትን የተቀበሉት በስሙ የሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። አያችሁ፣ ልክ እንደዚሁ ዓለም አያየውም፣ ዓለም አያውቀውም፣ ሊቀበለውም አይቻለውም አለ። ነገር ግን እናንተ ታውቁታላችሁ። ለምን ሲባል በውስጣችሁ ነው የሚኖረው፣ ከእናንተ ጋር ነው የሚኖረው ይላል። ስለዚህ
ክርስትናን ልዩ የሚያደርገው ትክክለኛውን ክርስትና ልዩ የሚያደርገው ነገር ምንድነው ሲባል መንፈስ ቅዱስ በአማኞች ውስጥ በክርስቲያኖች ውስጥ መኖሩ ነው ወገኖቼ። ኦ ሃሌሉያ ሃሌሉያ። ዝም ብላችሁ አስቡ። ይህን መልእክት የምሰሙ ሰዎች ሁሉ መንፈስ ቅዱስ ከሥላሴ አንዱ ነው። መንፈስ ቅዱስ ራሱ እግዚአብሔር ነው። መንፈስ ቅዱስ ፐርሰን ነው። በሱ መልክና ምሳሌ ነው እኛ የተፈጠርነው። እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ሲናገር እግዚአብሔር በዚህ ቦታ ላይ የሚያወራው ከመንፈስ ቅዱስ ጋር ከኢየሱስ ከወልድ ጋር ነው እና በመንፈስ ቅዱስ መልክና ምሳሌ ነው የተፈጠርነው። ስለዚህ መንፈስ ቅዱስ አምላክ ነው፣ እግዚአብሔር ነው፣ ፈጣሪ ነው። በአንድ ጊዜ ሁሉም ቦታ መገኘት የሚችል አምላክ ነው። ሁሉን የሚያውቅ አምላክ ነው። ሁሉን ቻይ አምላክ ነው መንፈስ ቅዱስ። ስለዚህ ይህ አምላክ ግን የት ነው ያለው ሲባል አሁን በአማኞች ውስጥ ነው የሚገኘው። ብትወዱኝ ትእዛዜን ጠብቁ፣ እኔ አባቴን እለምናለሁ ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል። ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ አሎስ ፓራክሊጦስ። ይህን አጽናኝ የምለውን ቃል እንግሊዝኛው አምፕሊፋይድ ቨርሽን በጣም ወደ 7 ትርጉም ይሰጠዋል። ሄልፐር ይለዋል፣ ረዳት ይለዋል፣ ኮምፎርተር ይለዋል፣ ካውንስለር ይለዋል፣ አድቮኬት፣ ስታንድ ባይ፣ ስትሬንግዝነር ይለዋል። ከዛም ባለፈ ደግሞ ምንድነው መንፈስ ቅዱስ ሲባል ኢንተርሴሰር ነው። ኢንተርሴሰር ማለት አማላጅ ማለት ነው። ስለ ቅዱሳን የሚማልድ ስለ እናንተ የሚማልድ ማለት ነው እና እነዚህን 7ቱን ትርጉሞች ያስቀምጣል እንግሊዝኛው አምፕሊፋይድ ቨርሽን ማለት ነው። ኢየሱስ ለዘላለም ጌታ። ስለዚህ መንፈስ ቅዱስ በአማኝ ሕይወት ውስጥ ትልቁ ተግባር ምን ነው ሲባል ያን ክርስቲያን ያን አማኝ ምን ማድረግ ነው? ማጽናናት ነው። ስለዚህ እዛ ማጽናናት ውስጥ ቅድም እንዳልኳችሁ ኮምፎርት የሚለውን ቃል አምፕሊፋይድ ቨርሽን ሄልፐር ይለዋል፣ ስትሬንግዝነር ይለዋል፣ ስታንድ ባይ ይለዋል፣ አድቮኬት ይለዋል፣ ጠበቃ ማለት ነው። ከዛ ኢንተርሴሰር ይለዋል፣ አድቫይዘር ይለዋል። ስለዚህ ይህን ሁሉ አገልግሎት በአንድ አማኝ ውስጥ መንፈስ ቅዱስ ይሰጣል ያደርጋል ማለት። ስለዚህ መንፈስ ቅዱስን ማወቅ መንፈስ ቅዱስ እንዲገለጥ ማድረግ በአንድ አማኝ ሕይወት ውስጥ በጣም ትልቅ አድቫንቴጅ አለው፣ በጣም ትልቅ ፋይዳ አለው፣ ትልቅ ጠቀሜታ አለው ወገኖቼ። ስለዚህ የመንፈስ ቅዱስ ትልቁ ተግባር በክርስቲያን ሕይወት ውስጥ በክርስቶስ ኢየሱስ ባመነ በአንድ ክርስቲያን ሕይወት ውስጥ ምን ሲባል ኮምፎርት ማድረግ ነው ወገኖቼ። ስለዚህ ቅድም እንዳልኳቸው እዚህ ኮምፎርት በሚለው ውስጥ 7 ትርጉሞች አሉት። ያን ሁሉ አገልግሎት በአንድ ክርስቲያን ውስጥ ያደርጋል መንፈስ ቅዱስ ማለት። ስለዚህ መንፈስ ቅዱስን ማወቅ መንፈስ ቅዱስ በሕይወታችሁ ላይ እንዲሰራ እንዲገለጥ ማድረግ እነዚህን ጥቅሞችን እንድታገኙ ያደርጋቸዋል ማለት ነው። ሶ የመንፈስ ቅዱስ ትልቁ ሪስፖንሲቢሊቲ ኃላፊነቱ ተግባሩ አማኝን ማጽናናት ነው። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ልብ ብላችሁ ያዙ ይህን ቃል ማለት ነው። በተለይ ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ጀምሮ ጌታችን ኢየሱስ ክርስቶስ ምድር ላይ በነበረበት ሰዓት ላይ የተናገረው ማለት ነው። ብትወዱኝ ትእዛዜን ጠብቁ፣ እኔ አባቴን እለምናለሁ ለዘላለም ከእናንተ ጋር የሚኖር ለዘላለም ከእናንተ ጋር የሚኖር ለዘላለም ከተቀበላችሁበት ቅጽበት ጀምሮ ለዘላለም ከእናንተ ጋር የሚኖር ነዋሪ የሆነውን መንፈስ ቅዱስ የመጣው። ኦ ሃሌሉያ። በክርስትና ሕይወት ትልቁ ኪሳራ ምን እንደሆነ ታውቃላችሁ? መንፈስ ቅዱስን አክኖሌጅ አለማድረግ ነው። መንፈስ ቅዱስን አለማወቅ ነው። ለሱ ህልውና ለሱ መገኘት በእኛ ውስጥ እንዳለ ለሱ እውቅና አለመስጠትና ከሱ ጋር የሚገባውን ኮኒዮኒዮ አለማድረግ ፌሎሺፕ አለማድረግ ትልቁ የክርስትና ትልቁ ኪሳራ ይሄ ነው ብዬ ነው የማምነው እኔ። አያችሁን? ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ የሚያጽናናክ የሚያጽናናሽ ለዘላለም ሊያጽናና ከአንተ ጋር ሊኖር የመጣውን አለማወቅ በጣም ትልቅ ኪሳራ ነው ወገኖቼ። ስለዚህ አያችሁ በክርስትና ሕይወታችሁ በጣም የተሻለ ያማረ የተዋበ መኖር የምትፈልጉ ከሆነ መንፈስ ቅዱስን ማወቅ ያስፈልጋል። ከሱ ጋር የሚገባውን ህብረት ማድረግ ያስፈልጋቸዋል ማለት ነው። ምክንያቱም ጀንትል ነው በባህሪው መንፈስ ቅዱስ ጀንትል ነው። ካልፈለጋችሁት ዝም ይላል። በጣም ብዙ ዋጋ እየከፈላችሁ ማለት ነው። መርዳት እየፈለገ ማገዝ እየፈለጋችሁ አቅጣጫ ማሳየት እየፈለገ
በየትኛውም የህይወታችሁ ኤሪያ ሊረዳችሁ እየፈለገ ነገር ግን እውቅና ባለመስጠታችሁ ምክንያት ባለማወቃችሁ ምክንያት ከሱ ልታገኙ የሚገባችሁን each and every benefits ሚስ ልታደርጉ ትችላላችሁ ማለት። ስለዚህ ከምን ይጀምራል? የሱን አገልግሎት ማግኘት የሚጀምረው ለሱ ቫልዩ ከመስጠት፣ እሱን አክኖሌጅ ከማድረግ፣ ከሱ ጋር ህብረት ስንፈጥር ነው ይህን አድቫንቴጅ ይህን ጥቅም የምናገኘው ማለት ነው። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ስለዚህ መንፈስ ቅዱስ ትልቁ ተግባር በአንድ አማኝ ህይወት ውስጥ ያንን ክርስቲያን ኮምፎርት ማድረግ ነው፣ ማጽናናት ነው። ቀደም እንዳልኳችሁ እዚህ ማጽናናት ውስጥ 7 ትርጉሞች አሉት። አንደኛው መርዳት ነው። ሌላኛው ምንድነው? ካውንስል ማድረግ፣ አድቫይዝ ማድረግ ማለት ነው፣ መምከር ማለት ነው። የምክር አገልግሎት ይሰጣቸዋል። ሌላኛው ምንድነው? ጠበቃ ነው። ሌላኛው አማላጅ ነው፣ ስታንድ ባይ ነው። ሁልጊዜ ዝግጁ ሆኖ የሚጠብቅ ማለት ነው። እሱ ብቻ አይደለም፣ እናንተን ወክሎ ስለናንተ ሌሎች ሰዎች ጋር የሚከራከር ለእናንተ እንደ ጠበቃ ሆኖ የሚቆም ማለት ነው። ስለዚህ ይህን ሁሉ ፓኬጅ መንፈስ ቅዱስ ይዞ ነው በእናንተ ውስጥ የሚኖረው ማለት ነው። ሲያስቡ በቀን 24 ሰዓት፣ በሳምንት 7 ቀን፣ በወር 30 ቀን፣ በአመት 365 66 ቀን መንፈስ ቅዱስ አንተ ውስጥ ነው የሚኖረው፣ አንቺ ውስጥ ነው የሚኖረው፣ ከአንተ ጋር ነው ያለው። ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ የተባለ መለኮታዊ ቪዚቴሽን ኖ ቪዚት ተደርጋል። ለአንድና ለዘላለም ነው የተጎበኘው ወንድሜ ብራዘር። ኦ ሃሌሉያ ሃሌሉያ ሃሌሉያ። ማሊ ጋራዲያ ላቫሃሳታ ሲያስቡ ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣቸዋል አለ ጌታችን ኢየሱስ ክርስቶስ። ሌላ አጽናኝ እኔ ሄዳለሁ ስላልኳችሁ ይላል ዮሐንስ ወንጌል 16 ላይ ምዕራፍ 16 ላይ ጌታ ሲናገር እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኝ አይመጣም። እኔ ሄዳለሁ ስላልኳችሁ በልባችሁ ውስጥ ሐዘን ሞልቷል አለ። ነገር ግን እኔ ብሄድ ይሻላችኋል፣ ምክንያቱም እኔ ካልሄድኩ አጽናኙ አይመጣም አለ። እኔ ብሄድ ግን እሱን ልልክላችኋለሁ አለ ጌታ። ተመልከቱ፣ እኔ ብሄድ ይሻላችኋል። ጳውሎስ አይደለም እንደዚህ የተናገረው፣ ወይም ዮሐንስ፣ ያዕቆብ፣ ጴጥሮስ አይደለም። ኢየሱስ ራሱ ምንድነው ያለው? እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም፣ እኔ ብሄድ ግን እሱን ልክላችኋለሁ አለ። ኦ ሃሌሉያ። ኢየሱስ ያን ያክል መንፈስ ቅዱስን ቫልዩ የሚያደርግ ከሆነ ወገኖቼ ለመንፈስ ቅዱስ የሚገባውን ቫልዩ ስፍራ ልንሰጥ ያስፈልጋል ማለት ነው። እኔ ብሄድ ይሻላችኋል አለ ጌታ። እኔ ብሄድ እሱን ልክላችኋል። አያችሁ፣ ክርስትናን ውብ የሚያደርገው ክርስትናን ልዩ የሚያደርገው ይሄ ፐርሰን ነው ወገኖች። ሲያስቡ በጣም የምታደንቁት በጣም የምትወዱት የሆነ ስኪል በጣም አቅም አለው የምትሉት ሰው ከእናንተ ጋር መኖር ፈልጋለሁ፣ ከዚህ በኋላ የቀረውን እድሜን የቀረውን ዘመኔን ከኔ ጋር እንድትኖር ፈልጋለሁ፣ ወይም ከአንተ ጋር መኖር ፈልጋለሁ፣ ከአንቺ ጋር መኖር ፈልጋለሁ። ቫልዩ የምታደርጉት በዓለም ላይ ታዋቂ የምትሉት ታላቅ የምትሉት ሰው እንደዛ ብሎ ምርጫ ቢሰጣችሁ ወይም እድል ቢሰጣችሁ ምንድነው ፊልም የምታደርጉት? ምንድነው የሚሰማችሁ? ዝም ብላችሁ አስቡ እስቲ። የአንድ ሀገር መሪ፣ አንድ ታዋቂ ግለሰብ ወይ አንድ ባለጠጋ የምትሉት ሰው ከዚህ በኋላ ከኔ ጋር ነው የምትኖረው የሚል ኢንቪቴሽን ቢሰጣችሁ ምንድነው የሚሰማችሁ? እስቲ ዝም ብላችሁ አስቡ ለአንድ ሰከንድ ማለት ነው። ከዚህ በኋላ የቀረውን ጊዜን ከኔ ጋር እንድትኖር ፈልጋለሁ፣ ከዚህ በኋላ አብረን ነው የምንኖረው፣ ስለዚህ እኔ ጋር ያለውን ነገር ሁሉ ትጠቀማለህ፣ ከኔ ጋር ትበላለህ፣ ከኔ ጋር ትጠጣለህ፣ እኔ የምጠቀመው ነገር ሁሉ አንተም ትጠቀማለህ፣ ከኔ ጋር ነው የምትኖረው የሚል ወይም ከኔ ጋር ነው የምትኖረው የሚል እድል ቢሰጣችሁ ምንድነው የሚሰማችሁ? የአንድ ሀገር መሪ ወይም አንድ ታላቅ ታዋቂ ሰው የምትሉት ማለት ነው። እርግጠኛ ነኝ ኤቭሪባዲ ይደሰታል በዚህ ማለት ነው። ነገር ግን አስቡ፣ ሰማይና ምድር ነው የፈጠረው ሁሉን የሚችል አምላክ፣ ለዛውም በእጁ መዳፍ የቀረጻቸው ለዘላለም ከእናንተ ጋር ሊኖር መጥቷል። እኔ ብሄድ ይሻላችኋል አለ ጌታ። ብትወዱኝ ትእዛዜን ጠብቁ፣ እኔ አብን እለምናለሁ ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል። እሱም ዓለም አያየውም አለ። ዓለም አያውቀውም፣ ሊቀበለውም አይቻለውም። ነገር ግን እናንተ ታውቁታላችኋል። ለምን ሲባል እናንተ ውስጥ ነው የሚኖረው አለ። አያችሁ፣ ለዚህ ነገር ቫልዩ መስጠት ኮንሽስ መሆን በጣም አስፈላጊ ነው ወገኖቼ። ስለዚህ ዛሬ መልእክት ምንድነው? መንፈስ ቅዱስ ሊያጽናናችሁ ነው የመጣው። ስለዚህ ይህን አጽናኝ ማወቃችሁ፣ ለሱ የሚገባውን ቫልዩ መስጠታችሁ በክርስትና ህይወታችሁ በጣም ቫሉብል በጣም ዋጋ ያለው ትልቅ ተጽዕኖ ያለው ህይወትን እንድትኖሩ ያደርጋችኋልና ለዛሬ ከዚህ በላይ መሄድ አልፈልግም። ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ አገልጋይ ጆን ነኝ።
በተከታታይ ስለ መንፈስ ቅዱስ ጌታ በረዳኝ መጠን አወራችኋለሁ። ይህን መልእክት ደግሞ ለሌሎች ሼር አድርጉ፣ ፎሎ አድርጉ፣ ላይክ አድርጉ። ዘመናችሁ የተባረከ ይሁን። ሻሎም